አርቲስት ገነት ንጋቱ መላው የኢትዮጵያ ሕዝብን ይቅርታ ጠየቀች። ሰላም ጤና ይስጥልኝ የተከበራችሁ ውድ የአስቱቲዮ ቤተሰቦች እንዴት ናችሁ? እንዴት ከረማችሁ? ሁላችሁም በያላችሁበት ሰላም ጤና እንድትሆኑ እየተመኘው ዛሬ እንግዲህ አርቲስት ገነት ንጋቱ መላው የኢትዮጵያ ሕዝብና የአርቲስት ነጻነት ወርቅነህ ወዳጆች እንዲሁም ቤተሰቦች ይቅርታ ጠይቃለች። ተወዳጁ አርቲስት ነጻነት ወርቅነህ ትላንትና ህልፈቱ ከተሰማ ጀምሮ የተለያዩ ዜናዎች በተለያዩ ሚዲያዎች እየተነገሩ ይገኛሉ። ሆኖም እንግዲህ አርቲስት ገነት ንጋቱ ያንን በተመለከተ አንድ ያጋራችው ቪዲዮ ነበር። ያን ቪዲዮ በብዙዎች ዘንድ ይቅርታ ማስነሳቱ ይታወቃል። ያን በተመለከተ እንግዲህ አርቲስቷ ይቅርታ ጠይቃለች። ይቅርታዋም ደግሞ እንደሚከተለው ነው። ለመላው የኢትዮጵያ ሕዝብና አድናቂዎቹ በሙሉ በትላንትናው ዕለት በአርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን ገልጬ ዜና መስራቴ ይታወቃል። በዚህም ቪዲዮ ላይ ከወዳጄና ጓደኛዬ ኮሜዲያን ደረጃ ኃይሌ ጋር ያደረኩትን የስልክ ልውውጥ አካትቻለሁ። የእሱን ሐሳብ ጨምሬ ማካተቴ መላው የኢትዮጵያ ሕዝብን ቅር አሰኝቷል። ቅሬታውም ተገቢ ነው ብዬ ስላመንኩኝ መላው የኢትዮጵያ ሕዝብና አድናቂዎቹን ይቅርታ ለመጠየቅ እወዳለሁ። በድጋሚ እጅግ በምወደው ወንድሜ አርቲስት ነጻነት ወርቅነህ ህልፈት የተሰማኝን ጥልቅ ሐዘን በመግለጽ ለቤተሰቦቹ፣ ለወዳጆቹና ለመላው አድናቂዎቹ መጽናናትን እመኛለሁ። ነፍሱን በአጸደ ገነት ያኑርልን። አርቲስት ጋዜጠኛ ገነት ንጋቱ ብላ አስፍራለች። እንግዲህ እንደሚታወቀው የአርቲስቱ ህልፈት አይደለም የሚያውቁትን አይደለም የቅርብ ሰዎቹን መላው የኢትዮጵያ ህዝብን ዘር፣ ሃይማኖት፣ ቀለም ሳይለይ በጣም ያሳዘነ ሁሉም በሀዘን ውስጥ ያለበት ጊዜ ነውና እንግዲህ በሷ እንደዚህ የተከፉ ሰዎች በጣም ብዙዎቹ እየተነጋገሩበት ይገኛሉ። እንዲሁም ከግል ህይወቷ ጋር ራሱ በማገናኘት እሷ ከዚህ በፊት የግል ህይወቷን አውጥታ ነበር፣ ዛሬ ደግሞ በለቅሶ ነገደች ብለው በጣም እሷ ላይ እጃቸውን ጠቁመው ነበረ። ቢሆንም እሷ እንግዲህ ቪዲዮውን አንስታለች፣ ቪዲዮ የለም። ከዛ በኋላ ደግሞ ይህንን መግለጫ አውጥታለች ማለት ነው። በእርግጥ ነው አንዳንድ ጊዜ ለቅርብ ወዳጆቹ በተለይ ደግሞ ሰው የቅርብ ናቸው ብሎ የሚያስበው ሰው ላይ ነው እጣቱን የሚያነሳው ብዬ አስባለሁ። እና እሷም እንግዲህ ወቀሳ የደረሰባት ዜናውን በፌስቡክ ነው ሰማሁ ያለችው። ከሰማች በኋላ እንግዲህ ነጠላዋን ለብሳ ወይም ደግሞ የሀዘን ልብሷን አድርጋ ለቅሶ ቤት ከመሄዷ በፊት ቪዲዮ አዘጋጅታ ሰቅላለች። ስለዚህ ይህ ምን የሚሉት ጉድ ነው? የሱን ቤተሰቦች ወይም ደግሞ ደውላ የት ናችሁ፣ የት ላግኛችሁ፣ ምን ላግዛችሁ፣ የሚደረግ ነገር አለ ወይ ብላ ከሀዘንተኞቿ ጋር ሀዘኗን መግለጽ ሲገባት እሷ ይሄንን አደረገች ብለው ያው እንግዲህ ወቀሳ ቀርቧል። ሰው በሚወደው ላይ ነው ወቀሳ የሚያቀርበው ብዬ አስባለሁ። በእርግጥ ነው አርቲስት ነጻነት ወርቅነህ ባልታሰበ ሰዓት ህይወቱ አልፏል። ሁላችንም ያ ነገር አይቀርልንም፣ ግን ደግሞ እንደዚህ ድንገት ሲሆን ልብ ይሰብራል። እሱን ያላዘነለት ሰው ያለ አይመስለኝም። መላው የኢትዮጵያ ሕዝብ ነው። ምክንያቱም እሱ ከዘር የለበትም፣ ከፖለቲካ ንጹህ ነው። ከህፃኑ ጋር ህፃን ሆኖ ከትልቅ ሰው ጋር ትልቅ ሆኖ ከፖለቲከኞች ጋር በማሳቅ ነው የሚታወቀውና ይህ ሰው ልክ እንደ አስፊቲ ነው ሁሉም ሰው ያዘነለት። አስፋው መሸሻ ከዚህ በፊት እሱ እንደውም እድለኛ ነው ብዬ አስባለሁ። በህይወት እያለ አስፋው መሸሻ ታሞ በነበረበት ሰዓት የኢትዮጵያ ህዝብ ከህፃን እስከ አዋቂ ሁሉም አዝኖለን ነበረ። ያንን ነገር ደግሞ እሱ ተመልክቷል። ልጁንም በዛ ምክንያት ይመስለኛል ለኢትዮጵያ ህዝብ አደራ ሰጥቶ የሄደው። በእርግጥ ነው ነጻነት ወርቅነህም ከዚህ በፊት ታሞ በነበረበት ሰዓት ብዙ ነገሮች ተናግረው ስለነበረ በጣም እንደተጎዳ ያ ነገር ከበሽታው ይልቅ በሚዲያ የተላለፈው ነገር ማለት ሰው ታመመ ሲባል ሞተ ብላችሁ የሰራችሁ የቀብሩን ቦታ ነው ያልተናገራችሁት። ቢያንስ ከእናንተ ጋር ስስቅ ስጫወት እኔ ነኝ፣ ግን እኔ የማስፈልጋቸው ለእኔ የሚጨነቁ ቤተሰቦች አሉኝና ለቤተሰቦቼ አስቡ። አንድ ነገር ስናደርግ ተከባብረን እናድርግ ብሎ ተናግሮ ነበረ። ዛሬ ግን ያ ነገር
እንግዲህ ተፈጽሟል። ሁላችንም የሰው ልጅ ቁመን ስንሄድ ቋሚ እንመስላለን እንጂ ሁላችንም የተጠራንበት የምንሄድበት የማይቀርልን ነገር ቢኖር ምንድነው? ይሄ ጨካኙ ሞት ነው። እንደውም በዚህ አጋጣሚ አርቲስት ቃል ኪዳን ጥበቡ ምን ብላለች? ሞት ጨካኝ ነው፣ ለማንም አይራራም። በተለይ ደግሞ በምትወዱት ሰው ላይ ሲመጣ ጭካኔው ይገባችኋል ብላለች እና የአርቲስቱን ሞት በሰማችበት ሰዓት ያስተላለፈችው መልእክት ነው። አዎ በጣም ጨካኝ ነው፣ ለማንም አይራራም። እሱ ባለስልጣን ነው፣ እሱ ታዋቂ ነው፣ ወይም እሱ ገንዘብ አለው፣ እሱ ድሃ ነው አይልም። ሲመጣ መጣ ነው በቃ። ለማንም አይራራም፣ መውሰድ ያለበትን ይወስዳል እና ለማንም የማይቀር ነገር ነው። ያም ሆኖ እንግዲህ አርቲስት ገነት ንጋቱ ያንን በተመለከተ ነበረ ዜና የሰራችው። እንደ ማንኛውም ዩቱበር እንደ ማንኛውም ጋዜጠኛ ያን ነገር አስተላልፋ ነበር። ሆኖም በእሷ ላይ ትንሽ ቅሬታ ወርዷል። ያም ምንድን ነው? እሷ በጣም ስለምታውቀው የስራው ባልደረባዋ ስለሆነ ሀዘን ላይ ያሉ ሰዎችን ጭምር አሳስታለች። አይደለም ራሷን ሀዘን ላይ ያሉ ጭምር አሳስታለች። ቢያንስ ትልልቅ የደረሱ ልጆች አሏት። ይህንን አታድርጊ ብለው ለምን አልተናገሩም ብለው ነበር። እሷም እንግዲህ ከይቅርታ የሚበልጥ ነገር የለም። እሱም በህይወት ቢኖር የሚያደርገው ነገር ነው። ይቅርታ ለሰው ልጅ ትልቁ አስፈላጊ ነገር በህይወት እስካለን ለዚህች አጭር እድሜ ይቅርታ እየተደራረገን ጥፋት ሲገኝ እየተወቃቀስን ነውና እንግዲህ ወቀሳውን ሰምታ እሷ ደግሞ ልክ ናችሁ እኔ አጥፍቻለሁ ብላ ቪዲዮውን አንስታ ይቅርታ ጠይቃለች ማለት ነው። ከዛ ውጭ እንግዲህ የአርቲስት ነፃነት ወርቅነህ ነፂ የቀብር ስነ ስርዓት ነገ እንደሚፈጸም ተናግረዋል። ባለቤቱ ከሀገራ አሜሪካ ነገ እሁድ ሰንበት ጧት ላይ ትገባለች። ከ2 ሰዓት ጀምሮ እስከ 6 ሰዓት ድረስ በካቴድራል ቤተክርስቲያን የቀብር ስነ ስርዓቱ ይፈጸማል። በእርግጥ ነው ብዙ ነገሮች አሉ፣ ብዙ የተባሉ ነገሮች አሉ። የሱ የንዛዜ ነገር አለ። ግን ያን እንግዲህ የሚፈቱት ቤተሰቦቹ ናቸው። እሱ ታዋቂ ለሀገርም ብዙ ነገር ያደረገ ሰው ስለሆነ ትልልቅ ሰዎች ከሚያርፉበት ቦታ ነው ማረፍ ያለበት ተብሎ በቅድስት ካቴድራል ቤተክርስቲያን ነው ግብዓተ መሬቱ የሚፈጸመው። ባለቤቱ ነገ ጧት ትገባለች። ከዛ ፕሮግራሙ ከነገ ከ2 ሰዓት ጀምሮ ግብዓተ መሬቱ ደግሞ ነገ 6 ሰዓት እንደሚፈጸም ተናግረዋል። መጨረሻችን ይህ ነው። በጣም የሚገርመው የሰው ልጅ መጨረሻ በቃ ይህ ነው። እንኖራለን የሆነ ነገር ሬሳ ተብለን እንጠራለን። ከዛ ግብዓተ መሬቱ ተፈጸመ ወይም ተቀበረ ተብሎ ይነገርልናል። ዋናው ትልቁ በዚች ምድር ላይ የሚቀረው ነገር ያደረግነው መልካም ነገር፣ ከቤተሰቦቻችን ጋር ያሳለፍነው ነገር፣ ከአጠገቦቻችን ካሉ ሰዎች ጋር የምናሳልፈው መልካም ነገር ነውና እግዚአብሔር አምላክ ለንስሐ ሞት ያብቃን። እግዚአብሔር ከድንገተኛ ሞት ይጠብቀን። ለሱም፣ ለልጆቹም፣ ለባለቤቱም፣ ለወዳጅ ዘመዶቹ በሱ ህልፈት ልባቸው ለተሰበረ ሁሉ እግዚአብሔር አምላክ መጽናናት እንዲሰጣቸው ምኞቴ ነው። ይህንን ለማለት ነው ዛሬ የመጣሁት። ሰላም ሁኑልኝ። ነፍሱን በአጸደ ገነት ያኖራት።